ልዑል ፊሊክስ መርዙ እንደማይሰራ ሲረዳ ከጓደኞቹ ጋር ተመካክሮ ሽጉጡን ያወጣል። ራስፑቲን ዞር ብሎ በረጅሙ እየተነፈሰ ግድግዳው ላይ ወዳሉት ስዕሎች ሲመለከት ልዑሉ ከጀርባው ሆኖ ይተኩስበታል። ራስፑቲን መሬት ላይ ይዘረገፋል። ደሙም መፍሰስ ይጀምራል። ገዳዮቹ አበቃለት፣ ሞተ ብለው ተደስተው አስክሬኑን ለመውሰድ ሲጠጉ ያልተጠበቀ ነገር ይከሰታል። አሁን ያለነው በበረዶማ ሳይቤሪያ ውስጥ ነው። አንዲት ትንሽ መንደር ተነስቶ የዓለማችንን ግዙፍ መንግስት ዋሻ ቤተ መንግስት እስከ መቆጣጠር የደረሰው ግሪጎሪ ራስፑቲን ማን ነው? የፈውስ ጥበብ ያለው ቅዱስ ሰው ወይስ የቤተ መንግስቱን ውድቀት ያፋጠነ ጠንቋይ? ዛሬ የዚህን ምስጢራዊ ሰው አስገራሚ ታሪክ እንፈትሻለን። ዓመተ ምህረቱ በ1869 ነው። በሳይቤሪያ ገጠራማ ክፍል ግሪጎሪ ራስፑቲን ተወለደ። ገና በልጅነቱ ከሌሎች ልጆች የተለየ ነው። ምንም እንኳን መደበኛ ትምህርት ባይማርም በተፈጥሮ የሰዎችን ስነ ልቦና የመረዳት የማሳመን ልዩ ችሎታ አለው። ይህ ችሎታው ነው ወደፊት ለሚኖረው ታላቅ ተጽዕኖ መሰረት የሚጥለው። ትንሹ ግሪጎሪ በቤቱ ውስጥ ካሉ ሌሎች ልጆች ተነጥሎ ይታያል። እኩዮቹ በሜዳ ላይ ሲቦርቁ፣ እሱ ግን ለብቻው ሆኖ ተመስጦ ወደ ሰማይ ወይም ወደ ሩቅ አድማስ ሲመለከት ይስተዋላል። በመንደሩ ውስጥ አንድ የሚወራ አስገራሚ ወሬ አለ። ግሪጎሪ የታመሙ እንስሳትን በእጁ ዳሶ ይፈውሳል ይባላል። ሌላው ቀርቶ ሰዎች የጠፋባቸውን ዕቃ የት እንዳለ አስቀድሞ የመናገር ትንቢታዊ ችሎታ እንዳለው ይታመናል። ይህ ሁኔታ በመንደሩ ሰዎች ዘንድ ፍርሃትንና መደነቅን ይፈጥራል። ይህ ልጅ መጪውን ጊዜ ያያል የሚለው ሹክሹክታ ገና በለጋነቱ በቤቱ ዙሪያ ይሰማል። ግሪጎሪ እያደገ ሲመጣ ግን ይህ ታምረኛነቱ በጥቁር ጥላ ይሸፈናል። በተለይ ከወንድሙ ከሚካኤል ጋር በወንዝ ዳር ሲጫወቱ ወንድሙ በድንገት ሰጥሞ በመሞቱ በግሪጎሪ ስነ ልቦና ላይ ትልቅ ጠባሳ ጥሎ ያልፋል። ከዚህ ክስተት በኋላ ግሪጎሪ ይበልጥ ዝምተኛና እንግዳ እየሆነ ይመጣል። በውስጡም ትልቅ ባዶነት ይፈጠራል። አሁን ግሪጎሪ የ20 ዓመት ወጣት ነው። ያ የልጅነት ቅዱስ ግርማው እየጠፋ በምትኩ አመፀኝነት ይተካዋል። በአካል ጎልብቷል፣ ፀጉሩ ተንጨባሯል፣ አይኖቹ ደግሞ ሰውን የሚበሱ ይመስላሉ። አሁን ጸሎት ቤት ሳይሆን በየመጠጥ ቤቱ ይታያል። በመንደሩ ውስጥም ማንም ሊቆጣጠረው የማይችል ጉልበተኛ ይሆናል። የመንደሩ ሰዎች አሁን ልዩ ኃይል አለው ማለታቸውን ትተው በሰይጣን የተለከፈ ነው ማለት ይጀምራሉ። ሌሊት የጎረቤቶቹን ፈረሶች እየፈታ በመጋለብና በመስረቅ ስሙ ይጠፋል። የመንደሩ ሽማግሌዎች ሲገስጹት እኔ ለእናንተ አልገዛም የሚል አይነት ትዕቢት በዓይኑ ላይ ይታይ ነበር። ይህ ባህሪው ነው ራስፑቲን ወይም ባለጌው ወይም አስቸጋሪው የሚለውን ስም በላዩ ላይ ያጸናበት። ይህ ባለጌ ወጣት ግን አንድ ቀን በድንገት ሁሉንም ነገር ጥሎ ሊጠፋ እንደሚችል ማንም አልገመተም። በፈረስ ስርቆት ተከሶ በሕዝብ ፊት ከተዋረደ በኋላ በውስጡ አንድ ነገር ይፈነዳል። እኔ የዚህ መንደር ሰው አይደለሁም የሚል ስሜት ያድርበታል። አሁን ራስፑቲን እድሜው ከ25 ተሻግሯል። ትዳር መስርቶ ልጆቹንም ወልዷል። ነገር ግን ያ የውስጥ ረብሻው አላረፈም። አንድ ቀን በሜዳ ላይ እያረሰ ሳለ በድንገት ድንጋጤ ይወርሰዋል። ምንም ሳይዝ በእግሩ ብቻ ረጅም ጉዞ መጓዝ ጀምሯል። ሚስቱንና ትንንሽ ልጆቹን በዛች በረዷማ መንደር ትቶ ለዓመታት የሚቆይ መንፈሳዊ ስደት ውስጥ ይገባል። አሁን ራስፑቲን በሩሲያ ሰፋፊ ሜዳዎችና ተራሮች ላይ ብቻውን ሲጓዝ ይታያል። ጫማ አያደርግም፣ ልብሱ ተቀዳዷል፣ ገላውንም አይታጠብም። ለምን ሲባል ስጋዬን በመጨቆን
ለነፍሴ ቅድስና እፈልጋለሁ ይላል። ራስፑቲን በጉዞ ላይ አንድ እጅግ አነጋጋሪ ቡድን ያገኛል። እነዚህም ክርስቲያኖች ናቸው። በጨለማ ውስጥ በጫካ ተደብቀው እንግዳ የሆኑ የአምልኮ ስነ ስርዓቶች ያደርጋሉ። ራስፑቲን በዚህ ቡድን ውስጥ ይሳተፋል። የእነሱ ፍልስፍና ራስፑቲንን ይማርከዋል። በመጀመሪያ በኃጢአት መውደቅ አለብህ፣ ከዚያ በንስሐ ትነሳለህ የሚል አስተሳሰብ ነበር የሚያራምዱት። ይህ ድብልቅ ማንነት በከፊል ቅዱስ በከፊል ደግሞ ኃጢአተኛ ራስፑቲን ወደፊት በቤተ መንግስት ውስጥ ለሚያሳድረው ድርብ ህይወት መንገድ ይከፍትለታል። ከዓመታት በኋላ ወደ ሳይቤሪያ መንደር ይመለሳል። አሁን መንደሩ አያውቀውም። ጸጉሩ ረዝሟል፣ ጺሙ ደረቱ ላይ ደርሷል፣ አይኖቹ ደግሞ ሰውን የመብሳት ኃይላቸው ጨምረዋል። በመንደሩ ውስጥ ትንሽ ዋሻ ይቆፍርና እዚያ ውስጥ መጸለይ ይጀምራል። ሰዎችም ግሪጎሪ ተቀይሯል፣ አሁን ቅዱስ ሰው ሆኗል እያሉ ከየቦታው እየመጡ እግሩ ስር መውደቅ ይጀምራሉ። አሁን ራስፑቲን በሳይቤሪያ መንደሮች ብቻ የታወቀ አይደለም። ከሳይቤሪያ የመጣ ልዩ ኃይል አለው፣ ቅዱስ ሰው አለ የሚለው ወሬ እንደ ሰደድ እሳት በመላው ራሽያ እየተሰራጨ ነው። ሰዎች ከሩቅ ቦታ እየመጡ እንዲጸልይላቸውና እንዲፈውሳቸው ይለምኑታል። ራስፑቲን አሁን ተራ መንገደኛ አይደለም። በሄደበት ሁሉ አባ ግሪጎሪ እየተባለ መከበር ይጀምራል። በ1903 ራስፑቲን ወደ ራሽያ ዋና ከተማ ሴንት ፒተርስበርግ ይደርሳል። ከተማዋ በዚያን ጊዜ ከፍተኛ የፖለቲካ ውጥረትና በድህነት ውስጥ ትገኛለች። ነገር ግን በቤተ መንግስት አካባቢ ያሉ መኳንንትና ባላባቶች አዲስ አይነት መንፈሳዊነትና ምስጢራዊ ጥበብ ተጠምደዋል። ራስፑቲን ደግሞ ለዚህ ፍላጎታቸው ትክክለኛው ሰው ሆኖ ይገኛል። በዚህ ወቅት የሩሲያው ንጉስ ዳግማዊ ኒኮላስ እና ንግስት አሌክሳንድራ በታላቅ ቤት ውስጥ ስቃይ ውስጥ ናቸው። ብቸኛ ወንድ ልጃቸውና የዙፋኑ ወራሽ አሌክሲ በደም መፍሰስ በሽታ ወይም ሄሞፊሊያ ክፉኛ እየተሰቃየ ነው። ትንሹ አሌክሲ በትንሽ ጭረት ወይም በትንሽ መውደቅ ደሙ ሊቆም አይችልም። ዶክተሮች ተስፋ በቆረጡበትና ንግስቲቱ በጭንቀት ውስጥ ሌሊቱን ሙሉ በሚያለቅሱበት ሰዓት የአንድ ሰው ስም በቤተ መንግስቱ ውስጥ ይነግሳል። ግሪጎሪ ራስፑቲን። ህዳር 1 ቀን በ1905 ራስፑቲን ለመጀመሪያ ጊዜ ወደ ቤተ መንግስት ተጠርቶ ይገባል። ንግስቱና ንግስቲቱ በጥርጣሬና በተስፋ ይመለከቱታል። ራስፑቲን የታመመውን ልጅ መንከባከብ ይጀምራል። በሚገርም ሁኔታም ለቀናት ሊቆም ያልቻለው የልጁ ደም መፍሰስ ያቆማል። ልጁም ሰላማዊ እንቅልፍ ይተኛል። ንግስት አሌክሳንድራ አይናቸው እያየ በሆነው ነገር ይደመማሉ። ለእሳቸው ራስፑቲን ተራ ሰው አይደለም። ልጃቸውን ለማዳን ከፈጣሪ የተላከ ቅዱስ ሰው ነው። ከዚህ ቀን ጀምሮ የራስፑቲንና የሮማኖቭ ቤተሰብ ዕጣ ፈንታ ለዘላለም ይቆራኛል። አሁን ራስፑቲን የቤተ መንግስቱ የቅርብ ሰው ሆኗል። ንግስቲቱ ያለሱ ፍቃድና ምክር ምንም አይነት ነገር ማድረግ አይፈልጉም። ይህ ግን ለሩሲያ ፖለቲከኞችና መኳንንት ትልቅ ስጋት ይፈጥራል። አንድ ያልተማረ የሳይቤሪያ ገበሬ እንዴት ቤተ መንግስቱን ይቆጣጠራል የሚለው ቁጣ በከተማዋ ውስጥ መወራት ይጀምራል። ራስፑቲን ግን በቤተ መንግስቱ ቅጥር ግቢ ውስጥ በነፃነት እየተዘዋወረ በሩሲያ የወደፊት ዕጣ ፈንታ ላይ ጥላውን ያጠላል። ንግስት አሌክሳንድራ እግሩ ስር ወድቀው ይጸልያሉ። እርሱም በመንፈሳዊ ቃላት ያጽናናቸዋል። ነገር ግን ከቤተ መንግስት ቅጥር ግቢ ሲወጣ ሌላ ሰው ይሆናል። ወደ ሴንት ፒተርስበርግ የምሽት ክለቦችና መጠጥ ቤቶች እየሄደ እዚያም ከመጠን በላይ ይጠጣል፣ ከሴቶች ጋር ይጨፍራል። እኔን ለመቀደስ መጀመሪያ ከኔ ጋር ኃጢአት መስራት አለባችሁ እያለ ሴቶችን ያታላል።
የዜና በከተማ ውስጥ እንደ ሰደድ እሳት ቢሰራጭም የሩሲያ ጋዜጠኞች ስለ ራስፑቲን ብልግና በየቀኑ መጻፍ ቢጀምሩም ነገር ግን ነገስቲቱ ይህንን ሁሉ የቅዱስ ሰው ስም ለማጥፋት የሚደረግ የሰይጣን ስራ ነው ብለው ስለሚያምኑ መስማት አይፈልጉም። በ1914 ራስፑቲን ወደ ትውልድ መንደሩ ሳይቤሪያ ሄዶ ሳለ አንዲት አፍንጫዋ የተቆረጠ ለማኝ የምትመስል ሴት ትቀርበዋለች። በድንገት ስለታማ ቢላ አውጥታ ሆዱ ላይ ትሰካበታለች። የፈጣሪን ተቃዋሚ ያገኘሁት፣ ገደልኩት እያለች ትጮኻለች። ራስፑቲን ሆዱ ተቀዶ አንጀቱ በረንዳ ላይ ይፈሳል። ማንም ሰው በዚህ ሁኔታ ይተርፋል ብሎ የገመተም አልነበረም። ነገር ግን በሚገርም ሁኔታ ከቀዶ ጥገና በኋላ ራስፑቲን ከሞት ይነሳል። ይህ የማይሞት የመምሰል ባህሪው በሰዎች ዘንድ ያለውን ፍርሃትና አድናቆት ይበልጥ ጨምረዋል። አንደኛው የዓለም ጦርነት ሲፈነዳ ንጉስ ኒኮላስ ወደ ጦር ሜዳ ይሄዳል። ቤተ መንግስቱን ለንግስት አሌክሳንድራ ትቶላቸዋል። ንግስቲቱ ደግሞ ሙሉ በሙሉ በራስፑቲን ቁጥጥር ስር ናቸው። ራስፑቲን አሁን የሩሲያ እውነተኛ መሪ ሆኗል። ሚኒስተሮች ይሾማል፣ የማይመቹትን ደግሞ ያስወግዳል። የራሽያ ህዝብ በረሃብና በጦርነት እያለቀ ነው። ሁሉም ሰው ግን ለሀገሪቱ ውድቀት ተጠያቂ የሚያደርገው ያንን የሳይቤሪያ ሰው ነው። መኳንንቱ፣ ፖለቲከኞቹና የቤተ መንግስቱ ዘመዶች አንድ ውሳኔ ላይ ይደርሳሉ። ራሽያ እንድትድን ራስፑቲን መሞት አለበት። ታህሳስ 16 ቀን በ1916 ሌሊት ልዑል ፊሊክስ ራስፑቲንን ወደ ቤተ መንግስቱ ምድር ቤት ይጋብዘዋል። ምክንያቱ ደግሞ ቆንጆዋ ባለቤቴ ልታገኝ ትፈልጋለች የሚል ማባበያ ነው። ራስፑቲን ምርጥ ልብሱን ለብሶ ዘንጦ ወደ ግብዣው ይሄዳል። ምድር ቤቱ በሚያምር ሁኔታ ተዘጋጅቷል። በጠረጴዛው ላይ የተለያዩ ጣፋጭ ኬኮች እና የወይን ጠጅ ተቀምጠዋል። ነገር ግን እነዚህ ምግቦች ተራ ምግብ አይደሉም። በውስጣቸው ሰውን በደቂቃዎች ውስጥ ሊገድል የሚችል ከፍተኛ መጠን ያለው ሳይናይድ የተባለ መርዝ ተቀላቅሎባቸዋል። ራስፑቲን ኬኩን መብላት ይጀምራል። አንዱን በልቶ ሌላውን ደግሞ ይጨምራል። መርዙ የተሞላበትንም ወይን በአንድ ትንፋሽ ይጨልጠዋል። ልዑል ፊሊክስ በጭንቀት ይከታተለዋል። አሁን ይወድቃል፣ አሁን ይሞታል እያለ ይጠብቀዋል። ደቂቃዎች ያልፋሉ። ግማሽ ሰዓት፣ አንድ ሰዓት። ራስፑቲን ግን ምንም አልሆነም። ይባስ ብሎ ወይኑ ጣፈጠኝ፣ አሁንም ጨምርልኝ እያለ መስፈንና መደነዝ ይጀምራል። ልዑሉ በፍርሃት ይርዳል። ልዑል ፊሊክስ መርዙ እንደማይሰራ ሲረዳ ከጓደኞቹ ጋር ተመካክሮ ሽጉጡን ያወጣል። ራስፑቲን ዞር ብሎ በረጅሙ እየተነፈሰ ግድግዳው ላይ ወዳሉት ስዕሎች ሲመለከት ልዑሉ ከጀርባው ሆኖ ይተኩስበታል። ራስፑቲን መሬት ላይ ይዘረገፋል። ደሙም መፍሰስ ይጀምራል። ገዳዮቹ አበቃለት፣ ሞተ ብለው ተደስተው አስክሬኑን ለመውሰድ ሲጠጉ ያልተጠበቀ ነገር ይከሰታል። ራስፑቲን በድንገት አንዱን አይን ይከፍታል። ከዚያም ልዑል ፊሊክስን አንቆ ይዘዋል። ገዳዮቹ በፍርሃት ይጮኻሉ። ራስፑቲን በቆሰለ ደረቱ እየተሳበ ከመሬት በታች ካለው ክፍል ወጥቶ ወደ ግቢው ይሮጣል። ፊሊክስ ሊገለኝ ነው፣ ፊሊክስ ሊገለኝ ነው፣ ለንግስቲቱ ነግራታለሁ እያለ ይጮኻል። በዚህ ጊዜ ሌሎች ገዳዮች በስተጀርባ ሆነው 4 ጊዜ ተኩሱበታል። አንዱ ጥይት ግንባሩ ላይ ያርፋል። አሁን ራስፑቲን በበረዶ ላይ ተዘርሯል። ገዳዮቹ ይበልጥ ለማረጋገጥ በዱላ ይቀጠቅጡታል። ከዚያም በገመድ አስረው ወደ ቀዝቃዛው ኔቫ ወንዝ ወስደው ይጥሉታል። ከጥቂት ቀናት በኋላ በወንዙ ዳርቻ አካባቢ የራስፑቲን አስክሬን ይገኛል። ራስፑቲን ሞቷል። ከሞቱ በፊት ግን ለንግስቲቱ የላከው ደብዳቤ ደግሞ እጅግ አስገራሚና አስፈሪ ትንቢት ይዞ ነበር። እኔን የሚገሉኝ የቤተ መንግስት ዘመዶችሽ ከሆኑ የእርሶም ቤተሰብና ልጆች በ2 ዓመት ውስጥ ይገደላሉ፣ ራሽያም በደም ትታጠባለች ብሎ ነበር። የሚገርመው ግን እንደተናገረው ነበር የሆነው። ራስፑቲን በሞተ 1 ዓመት ውስጥ የሩሲያ አብዮት ይፈነዳል። ንጉሱና ቤተሰቦቻቸውም በጭካኔ ይገደላሉ። የራስፑቲን ታሪክም በሚስጥር ተጀምሮ በሚስጥር ይደመደማል ማለት ነው። ይህ ደግሞ
የታሪኩ ማጠቃለያ ነው። በታሪክ ውስጥ እንደ ራስፑቲን ያለ አስገራሚና አስፈሪ ሰው ማግኘት በጣም ከባድ ነው።